والصلاة والسلام على سيدنا رسول الله وعلى آله وأصحابه وموالاه باجرو خطبه ملكت الله سبحانه وتعالى እኛን የፈጠረን እንድንገዛው ነው። ይሄ በቁርአን በደንብ የተገለጸ ነገር ነው። وما خلقت الجن والانس الا ليعبدون ነው የሚለው። እንዴት እንደምንገዛው ደግሞ አንቢያዎችን ልኮ ኪታቦችን አውርዶ መርቶናል። የመጨረሻው ነብይ የቀደምት ነብዮችን ሪሳላ ደምዳሚና አማይ ሆነው ተልከዋል ነብያችን ሰለላሁ ዐለይሂ ወሰለም። በصحيح እንደመጣው እኔና ከኔ በፊት የነበሩ ነብዮች ምሳሌ አሉ انما مثلي ومثل الانبياء الذين من قبلي كمثل رجل بنى بيتا عند سو بيت يገነባና فاحسنه واجمله አሳምሮ አስውቦ ይሰራዋል إلا موضع زاوية من لبنة عند طوب የሚያስቀምጥ ብቻ የሆነች ኮርነር ላይ ክፍት ይቀራል። ቤቱ ተሰርቷል ግን አንድ ብሎኬት የሚያስቀምጥ ቦታ አልተሰራም። ሌላውን ደግሞ አሳምሮ ጨርሶታል። ከዛ ሰዎች ይመጣሉ አሉ فيعجب الناس ويطوفون به ويقولون ما أحسنه لولا هذه اللبنة هل وضعت اللبنة ሰዎች መጡና ይጎበኛሉ ይደነቃሉ ምን ያማረ ቤት ነው ግን ይሄን ሁሉ ቤት ሰርተው አንድ ጡብ አጣ እንዴ ይላሉ فانا اللبنه وانا خاتم النبيين አሉ ያቺ ጡብ ማለት እኔ ነኝ አሉ የነብይነት ቤት ተገንብቶ ያለቀው በነብያችን መሐመድ ሰለላሁ ዐለይሂ ወሰለም خاتم النبيين ናቸውና ማለት እሳቸው እንግዲህ የተላኩበትን ይሄ ሙሉ ቁርአን ይዘው ለመጡ ሱናውን ይዘው ለመጡ አደራውን ተረካቢዎች ደግሞ አላህ መረጠና ሱሐቦችን አስቀመጠ። በዋነኝነት አቡበክርና ዑመር ከኔ በኋላ እነሱን ተከተሉ ብለው አመለከቱ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ደግሞ አራቱ ኹለፋዎች ዑስማንና አልይን ጨምሮ እነሱን ተከተሉ አሉ። عليكم بسنتي وسنة الخلفاء الراشدين المهديين ቅኖችና አላህ የመራቸው ሆኖ ተተኪዎችን ተከተሉ عضوا عليها بالنواجذ በጥርሳችሁ ንከሷል እንዳያመልጣችሁ ማለት አጥብቃችሁ። ከዛ አጠቃላይ ሱሐቦችም ለኛ ምሳሌዎች ናቸው። አላህ በቁርአን አወደሳቸው። እንዴት ብሎ አወደሳቸው? ከሀገራቸው خرجوا من ديارهم واموالهم ከገንዘባቸው የአላህን ውዴታ ፍለጋ የተፈናቀሉ አለ ሙሃጅሮች ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ ቤትም ንብረትም ይቅርብን ብለው في سبيل الله ወደ መዲና ተመሙ ሱሐቦች። እዛ ያሉት አንሳሮች ደግሞ አገሩ ላይ ተደላለው የተቀመጡ ናቸው። والذين تبوؤوا الدار والايمان من قبلهم የሚላቸው እነሱ ደግሞ አቀባበል አደረጉ ቤት ለእንግዳ ብለው ሱሐቦችን ያላቸውን አካፍለው እነሱ ተረበው ስደተኛን ያበሉ አኖሩ። እነዚህ እንግዲህ ቁርአኑና ሱናውን ተረከቡልን ባላደራ ሆኖ ይሄንን አደራ ለታቢዖች አስረከቡ። ታቢዖች በቀጣዩ አንቀጽ ተወደሱ። ከኋላ የመጡት ጌታችን እኛንም ማረን ፊታችን የነበሩትን ለቀደሟቸው ሰዎች ዱዓና እስትግፋር ብቻ ነው የሚያደርጉት። ለነዛ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ጋር ለነበሩት ሰሃቦች ማለት ነው። ታቢዕ የሚባለው የመጀመሪያው ትውልድ ብቻ ሳይሆን እስከ ቂያማ እነሱን የተከተሉ ሁሉ ተከታይ ነው። والتابعين لهم بإحسان ብሎ ነው በስራ በማሳመር የተከተሉ። ስለዚህ እንደዚህ የተያያዘ ሰንሰለት ነው። 124000 ነብዮች ቀድመውናል። 124ኛው ሺህ መጨረሻው ቁጥር ላይ የኛ ነብይ ሰለላሁ ዐለይሂ ወሰለም አሉ። ከዛ ሱሐቦች ተረከቡ። ከሱሐቦች ደግሞ ታቢዖች ተረከቡ። ቅብብሎሹ ቀጥሏል። መንገዱም ግልጽ ነው። ቁርአኑ ተቀምጧል፣ ሱናው ተቀምጧል። ዑለማ አልእስላም ደግሞ ይሄንን አህካሙን ተነተኑት። ፉቃሃዎች፣ ሙሐዲሶች፣ ሙፈሲሮች በያገሩ ለዚህ ዲን አልእስላም ስሉ እድሜያቸውን በሙሉ ከፈሉ፣ ተንገላቱ፣ ለፉ። የነዚህ እንግዲህ ሐቅ በእኛ ላይ እነሱም መውደድና ማክበር እስትግፋር ማድረግና ዱዓ ማድረግ ነው። ከዛ ያወረሱንን መርህ መከተል ነው። الذين اتبعوه بإحسان የሚሆነው ይሄ ነው። ይሄንን
ማድረግ ነው ተቅዋ የሚባለው እንግዲህ በቁርአን በጣም አደራ ብሎ አላህን ፍሩ ይላል አላህን መፍራት ምንድነው ትእዛዙን ማክበር ክልከላው መታቀብ ነው ትእዛዝና ክልከላው እዚህ ቱራስ ውስጥ ነው ያለው እዚህ ቅርስ ውስጥ ነው ያለው في كتاب الله وسنة رسوله صلى الله عليه وسلم وما ورثناه من العلماء العاملين والسلف الصالحين ይሄ ነው ይሄን የተከተለ ሰው መንገዱን እሱ እየመሩ ነው ያለው አንተ ከኋላ ብትሆንም ቀጥታ አብሮ መጨረሻው ጀነት ነው በዚህ ላይ ስንተጋገዝ ችግሮች ሁሉ ይሰወራሉ ለአላህ ከቆመ ሙስሊሙን ኡማም ያጣላ ምንም ነገር የለም ምክንያቱም መንገዱ እኛም ምን ጀምረው አይደለም ተሄዶበታል እኮ ሰለፉ ሷሊሒን ሄደውበታል ተመዝግቦ ተጽፎ ተቀምጧል ወደዛ መመለስ ነው የአባይን ልጅ ውሃ ጠማው ይላል የኛ ገር ሰው አባይ ውሃው አለ እኮ ለምን ይጠማሃል ይሄ ነው የኔ አደራ ለእናንተም ለኔም እንግዲህ ምናልባት የተገናኘነው ዛሬ ነው ከዛሬ በኋላ ደግመን ልንገናኝ እንችላለን ላንገናኝ እንችላለን ሁላችንም ቀጠሮ አለብን ጥሪ አለብን አይደል መውት የሚባል ነገር ምን ገናኘው ቂያማ ሊሆን ይችላል እኮ አይታወቅም መልሶም አላህ ያገናኘን እንመኛለን ቂያማ ስንገናኝ የዛለት ተገናኝታችሁ ምን ተመካከራችሁ ምን መልእክት ተለዋወጣችሁ ቢባል أوصي نفسي وإياكم بكتاب الله وسنة رسوله صلى الله عليه وسلم وهدي السلف الصالح من الصحابة والتابعين ومن تبعهم بإحسان إلى يوم الدين لا راسم لأن أنتم لم يدمتن يقولوا يا الله ان كتابات بكان النياز يا نبي صلى الله عليه وسلم فلق النكتل صحابوچن تابعوچن اتباع التابعين علماء العاملين النكتل من قدو ብዙ ደጋጎች ሄደውበታል ከኋላ ተከትሎ መሄድ ሊያዳግተና አይገባም የሚል ኑዛዜ ነው ማሳልፈው ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وأنعم على عبدك ورسولك نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف على الحق بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون